ውድቀት ግን ወድቆ አይቀርም፣ እናበረታለን። በዛው በተያዘበት ነገር አይቀጥልም፣ አብረን እንቆማለን። በወደኩበት ነገር ድጋሚ ያ የወደኩበት ነገር እንዳይመታኝ ወንድሜ ይሁንና አንሳኝ። እንደወደኩበት ነግረኛ አውቀው የለ እንዴ? ህሊና አይነግረኝም እንዴ? ሰው አይደለሁም? አእምሮዬ አይነግረኝም እንዴ እንደወደኩ? እንዴት እንደምነሳ ስለቸገረኝ እኮ ነው። ጳውሎስ እንኳን እንዲህ አለ፣ አንዳንድ ጊዜ አለ ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን ነገር እያደረግኩ ራሴን አገኘዋለሁ አለ ጳውሎስ። ይሄ ኃጢአትን ለመቀባባት የምናገረው አይደለም፣ መጽሐፍ ቅዱሳዊ እውነት ነው። ብዙ ሳንፈልግ የገባንባቸው ነገሮች እኮ አሉ። መውጫ ያጣንባቸው ነገሮች እኮ አሉ። እግዚአብሔሮች ሰው ስጠኝ በዚህ ጉዳይ ከዚህ ድካም የሚያወጣኝ ብለን ወንድም የፈለግንበት እህት የፈለግንበት ብዙ ሌሊቶች አሉ እኮ። ሰው እኛን የመታን እንቅፋት እንዴት ፈለገን ይመተዋል? አሁን እኛን ቀወረን አይበቃውም እንዴ? ኖ እኛን የመታን እሱን አይመታው። ከጎን ቆመን ደግሞ እናነሳዋለን። ይሄ መጽሐፍ ቅዱሳዊ እውነት ነው። ስታሽቃብጡ ነው ለምትሉ ሰዎች ገና ጃንጥላ ይዘን እናሽቃብጣለን። ታዲያ እንገላለን እንዴ? እንገላለን እንዴ? ድሮስ እናሽቃብጣለን እንጂ ሰው ለማንሳት ኧረ አሽቃብጣለሁ። ሰውን ለማበርታት እንደዚህ ሮል እየሰራው አሽቃብጣለሁ እንዴ? ታዲያ ከአንተ ጋር እየቀጠቀጥኩ ለመጣል በፍጹም አልተባበርም። እግዚአብሔር አምላክ የሟቹን ሞት አይወድም። አንተ ጋር አይደለም፣ እኔ የራሴን መልእክት ነው አንዴ የማስተላልፈው ፕሊዝ። ስለዚህ ለእናንተ አይነት ሰዎች ለእንደዚህ አያቃበጣችሁ ለምትሉን ሰዎች ገና እናሽቃብጣለን። ከተቻለም እንደ ማዳወሪያ እንደወራለን። ለመልካም ነገር እናስቀብጣለን። ኤፌሶንን ማንበብ ትችላላችሁ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካምነት የተፈጠርንበት ነው። እውነት ነው። ማበርታት የተፈጠርንበት ነው። መደገፍ የተፈጠርንበት ነው። ለመልካም ስራ እጃቸውን አበረቱ ነው የሚለው። እጄ ይበረታል። እዚህ እጄ ላይ ነፍሰ ገዳይነት አይጻፍም፣ የሰው ደም አይጻፍም። ታዳለ። በዚህ ምክንያት ለሚመጣ አካላዊ ይሁን ሞራላዊ ይሁን ፋይናንሻሊ ይሁን የትኛውም ስፒሪቹዋሊ ይሁን ጦርነት እጋፈጠዋለሁ፣ ብቻዬን እጋፈጠዋለሁ። የፈለከው ማምጣት ይችላል። ብቻዬን ለወንድም አለን ፈለገ ተጽዕኖ ፈጣሪ አንደኛ ፈለገ ሀሳብ ስለሆነ በዚሁ አጋጣሚ ለወንድሜ ዲያቆን ፈለገ አትናቴዎስ የማስተላልፈውን መልእክት ከዚህ በኋላ አንተ ኖርማል ሰው አይደለህም። ማሰብ መቻል ያለብህ አንድ ወጣት ልጅ ብቻ አይደለህም። ማሰብ መቻል ያለብህ ብዙ ኃላፊነቶች ያሉብህ። ወደ ሰው ልብ ውስጥ እስከገባህ ድረስ በጣም በብዙ መንገዶች ልትጠነቀቅ፣ ከማጋ እንደምትውል፣ ከማጋ እንደምታወራ፣ ማንን እንደምታገኝ፣ ማንን እንደምትነጋገር። አንዳንዱ የሚያቅፍህ ወዶ አይደለም ተደግፈውም ሊሆን ይችላል። ደክሞት አቀፈው ሁሉ ይወዳል ማለት አይደለም። ኢየሱስን እቅፍ አድርጎ ነው ምልክት የሰጠው። አንዳንዱ አስተቃቀፍ ግደሉት የሚልም ሊሆን ይችላል። ስለዚህ ይኸውላችሁ ብዙ እነዚህ አይጥ ሲያስቸግራችሁ ምናምን መርዝ ይሰጣል አይደል? የአይጥ መርዝ የሚሰጠው ሙሉ መርዝ አይሰጥም። ውስጡ ደሳስ የሚል ምግቦች ተደርጎ ነው። ትንሽ ነች መርዟ። ብዙዎች አሉ ወደ ህይወታችሁ ላይ ደሳስ የሚሉ ነገሮች ይዘው ይመጡና ውስጡ ግን መርዝ። በዚህ ተጎድቼ ያለው በቃ ከሌማ ውይ ብዬ ለካ መርዟ ትንሽ ነች። ኮፒሊንክ እያደረጋቸውን አይሰስቱም፣ ጊዜያቸውን አይሰስቱም፣ ስልካቸውን አይሰስቱም። ብዙ ነገራቸው ጀነረስሊ ይመጣና መርዛቸው ግን ውስጡ ነው ያለው። ስለዚህ ይህ አይነት ሰዎች ተጠንቀቁ። ሼር እያደረጋችሁ ተጠንቀቅ። በዚህም አጋጣሚ እዚህ ያላችሁ ሰዎች ተጠንቀቁ። የእምነት አቋማችን በጣም የተለያየ ነው። ክርስቶሎጂ ላይ የተለያየ ነው። በተለያዩ ጉዳዮች እኔ መጽሐፍ ቅዱስን ብቻ ብዬ የማምን ነኝ። አንተ ደግሞ ሌላ ነው እምነትህ። ግን
መውደቅህንና ሞትህን መጥፋትህን ለዘላለም አልመኘውም። እንኳን አንተ ጠላትህ አይውደቅ። እንኳን አንተ ተባረክ። ስለዚህ በእንዲህ